ዛሬ እኮ የተዳራችን የመጀመሪያ ቀን ነው። የለሊ እናት ያለ መኖሯን ማንም ያስተዋል የለም። አንቺ ምይትዬ ጋር መመላለስ ካላቆምሽ እኔ ማብረሽ ነው። እሺ ሜሮ እሱን እዚህ ደብቀውት ከሆነ ለመጠየቅ ነበር። ሮማን አለቃቸው። አንቺማ ውበትሽን ታውቂዋለሽ። ለልዬማ የዋህ ልጅ ናት። ኢንስፔክተር መጥቶ ነበር። አረ በጣም ነው የምትደብሩት። ያን ሁሉ ነገር ያደረኩት እኮ ላንተ ብዬ ነው። ያየሁት እይታ እስካሁን ከይዲ ላይ አይጠፋም። ያምረን ነው ወይስ እየቀለድክ ነው? ሰርግን ሰበብ አድርገህ ውጭ አደርክ። በዛ ላይ ምን አጠፋው? ምን አጠፋው ትለኛለህ እንዴ? የኔ ቆንጆ ሚስት እስካሁን ተኝታለች። የትላንቱ ሰርግ በጣም አድክሟታል ማለት ነው። የኔ ፍቅር ልቤ ተነሽ እንጂ ይኸውልሽ ቆንጆ ቁርስ ይዤልሽ መጥቻለሁ። ቤኪ በእናትህ ትንሽ ልተኛ። ትናንት እኮ ሙሉ ቀን ሰርጉ ላይ ስንጨፍር ነበር። በጣም ደክሞኛል። እንዴ አይቻልም። ዛሬ እኮ የተዳራችን የመጀመሪያ ቀን ነው። ደግሞ ይሄ ውድ ባልሽ ቆንጆ የሆነ ቁርስ ይዞልሽ መጥቷል። ይሄ መግፋት ደግሞ አችም እሺ። የምረን ነው። ይሄ ሁሉ ለኔ ነው። በጣም ያምራል ቤኪ፣ አመሰግናለሁ። አዎ እኔ ነኝ ያመጣሁት። አይሽ አይደለ የኔ ሚስት መሆን ጥቅሙ ይሄ ነው። አሁን ሳይቀዘቅዝ ሞቅ እንዳለን ብለው ትናንት እዛ ሁሉ የሰው ካታ ውስጥ ነበርን። ዛሬ ደግሞ እንደዚህ ጸጥ ባለ ክፍል ውስጥ ይሄን የመሰለ ቆንጆ ቁርስ እየበላል እንደሆነ ሳስበው ፈጣሪን አመሰግነዋለሁ። ቤኪዬ ህይወታችን ሁሌም እንደዚህ በደስታ ይጀምር። አሜን። የኔ ቆራጥ ሚስት ይኸውልሽ፣ ከዚህ በኋላ እኔ ካለው እንደዚህ አይነት ቆንጆ የሆነ ጠዋት ነው የሚጠብቅሽ። ሁላስ እሺ፣ እስኪ ምርጫን ነው ና ተፍታ በጣም ይጣፍጣል ቤኪዬ። ይኸውልህ ቤኪ፣ ትናንት የገባንበት ነገር በጣም ትልቅ ኃላፊነት ነው። እንድትረሳው አልፈልግም። እኔ እናንተ አሁን ትክክለኛ የትዳር ህይወትን ጀምረናል። በቃ ቁርስ ላይ ራሱ ምክር አታስቀሪማ። አውቃለሁ የኔ አስተዋይ ሚስት። አሁን ሁሉንም ነገር ትተን ይሄን ቆንጆ ቀን አብረን እናጣጥም። እናታጎርሽኝ እንዴ? እጄን አልታጠብኩም እኮ። እና ደግሞ ቤኪዬ ሳልነግርህ የእውነት ሱፍ በጣም ነው የሚያምርብ። አንቺ ራሱ በቃ ቬሎ አድርገሽ ብትኖሪ ጸዴ ነው። ኧረ እባክህ ሁሌም አግባኛ። ዴቭ ተነሳ፣ ነግቷል። አዴ በእናትሽ 5 ደቂቃ እንኳን ልተኛ። ትናንትና እኮ ሰርጉ ላይ እንዲሁ ስጮህ ነው ያልኩት። እንዴ እና የሌሊዬ ሰርግ እኮ ነው የደስታችን ቀን። ሰርጉ በጣም ደስ ይል ነበር። በተለይ ሙሽሪት መኪና ውስጥ ስትገባ ያለቀሽው ለቅሶ የለሊ እናት ያለ መኖሯን ማንም ያስተዋል የለም። የእሷ ደስታ እኮ ነው ያስለቀሰኝ። ለሊና ባቡር አሁን እየተዝናኑ ነው ያሉት። እኛ ግን እዚህ በድካም ቁጭ ብለናል። ለምን እኛ ማን ሄደ? አይ ዛሬ እንኳን የነ ለሊ ደስታ ቀን ነው። እኛ ደግሞ ሌላ ቀን አለ።
ደግሞ ለሌለችን ብለው እዚህ የመጡ ማደር አይቻልም። አውቃለሁ አንቺም ባህልና ወግሽን የምትወጂ ልጅ እንደሆንሽ አውቃለሁ። ይህን ነገርሽን ደግሞ አከብራለሁ። እሺ ግን እኮ ዛሬ ያደርኩት ያው ስለደከመኝ ነው እንጂ ነገር አይደለም። ለዛሬማ ችግር የለውም፣ ግን ሌላ ቀን እንዳይለመድ። አረ ታዲያ ግፍ ይሆንብሻል። ቆይ አሁን በዚህ ዘመን ማንች ባሏን ሶፋ ላይ የምታስተኛው? ለነገሩ ይሆን እችላለሁ። አረ አዎ ምን አማራጭ አለኝ? በልሻውን ተነስና ተጣጣፍ። እኔም ቁርስ ልስራ፣ ቡናውን ላቀራርብ። እኔ ቆንጆ ቡናው ይቆይ። ግን አንድ ጥያቄ ልጠይቅሽ። ምንድን ነው የምጠይቀኝ ነገር? የሌሊና የባቡሬ ሰርግ ላይ እኛ ብንሆንስ ብለሽ አላሰብሽም? ታውቂያለሽ እኔ ሙሉ ሰርጉን ግን አንቺ ሙሽራ አድርጌ ነበር ሳስቤ ነበር። ዴቭ እንደዚህ አይነት ነገር መነጋገር የለብንም። በቃ አቁም። አንተ እርግጠኛ ሳትሆን ምንም ባልተስተካከለ ጉዳይ ደግሞ እንደዚህ ማውራት የለብንም። በቃ አንቺ ሁሉ ጊዜ ቁጥብ ነሽ። ይህን ባህሪሽን እኮ ነው የምወድልሽ። ደግሞ አሁንም ቢሆን ላንቺ ያለኝ ክብር ትልቅ ነው። እሺ አውቃለሁ ዴቭ። ስለ ስሜቴ ስለምትጠነቀቅልኝ ደግሞ በጣም ነው የማመሰግነው። አሁን ግን ልሂድ። ማን ነው በዚህ በጠዋት እንደዚህ በር የሚደበድበው? አላቅም። ለሊና ባቡሬ ደብረ ዘይት ናቸው አይደል? ማን ሊሆን ይችላል? ቆይ ተው፣ አትክፈተው። እንደዚህማ ዝም ብለን መቀመጥ አንችልም። ወይኔ በሩ እኮ ሊዘበር ብቻ ገጀራው እንዳይሆን። እባክሽ ሊዱ ድምጽሽን ቀንሺ፣ ማሚ ትሰማሻለች። ቆይ እዚህ ድረስ እኔን ምን አስከተለሽ? ልትሄጂ ያስብሽበት ቦታ ስለገባኝ ነው። ዶክተር ጋር ልትሄጂ ነው አይደል? የምን ዶክተር ነው የምታወሪው? ዝም ብለሽ አትቀባጥሪ። እኔ አታታልኝም። እዩትዬ ጋር ልትሄጂ እንደሆነ ገብቶኛል። ስለዚህ እኔም አብሬሽ እመጣለሁ። እዩም ማግኘት ፈልጋለሁ። ስሙ ዶክተር ነው ደግሞ አብረሽኝ አትሄጂም። ከአጠገቤ ጥፊ። ለምን አልመጣም? እዩትዬ ትናንትና በጣም አምሮበት ነበረ። እኔም ድጋሚ ማግኘት ፈልጋለሁ። እኔም ወድጄዋለሁ በጣም። አንቺ ባለጌ አፍሽን ዝጊ እሺ። ዝም ብለሽ እዩት እዩት አትበይ። እሱ ላንቺ አይመጥንሽም። አንቺ ክፉ አሳይሻለሁ። እሺ ዛሬ ልቀቂኝ ብዬሻለሁ ሊዱ፣ ልቀቂኝ በቃ። አልለቅሽም ዛሬ። አንቺም እዩትዬ ጋር መመላለስ ካላቆምሽ እኔም አብሬሽ ነው እሺ የምሄደው። ደግሞ ለእዩቲ ከአንቺ በላይ እኔ ነኝ እሺ ምርጫው። እዩት አትበይ እያልኩሽ ነው። ዶክተር የኔ ብቻ ነው። መጣው አቺ ቤት አበሩ ለልትቆል መጣው እዚያው የት ነው ያሉት? ኧረ በር ላይ አይደሉም። ኧረ ወገኔ የት ነው ያሉት? ሳልሳዊ ሴጣን፣ ሳልሳዊ ሴጣን፣ ሳልሳዊ ሴጣን። አቤት 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 መከራዬ፣ አቤት መከራዬ። በቃ በቃ እህትዬ ገለውኝ እነረሳዬ ቀብረው ይኖሯል። በቃ ጉዶንኩ፣ በቃ ጉዶንኩ። አቤት አቤት አንተ ነው ጉድ የሰራኝ። ያንን ከአትካላ ከጠላና ከጠጅ ጋር ቀላቅለህ አንተ ነው ጉድ የሰራኝ። አቤት አቤት መሞቴ ነው። አቤት አንተ ኪንጎ መቃብር ውስጥ ነው የሚያተኛው። አንተ ኪንጎ ተነስ ብያለሁ። አንተ ተነስ፣ አንተ ተነስ። እንዴት ያለ ነገር ነው? አቤት አንተ ደሜ ደሜ አንተ ጀልባ ራሱ ወቅሶ ለማርክ ነው የምትለኝ እንዴ? እስቲ እንዴ ጨረቃው እንኳን ወደ ቤቷ ትግባ። እስቲ ተወኝ። ጭራሽ ብለህ ከጨረቃ ጋር መፎካከር ጀመርክ? ኧረ ተነስ፣ እኔ እትዬ ይጎዱኛል። ይራሱ እንዴ አንተ ቅንቡርስ እናታ አንተ እኮ ነው አንተ ዳይመንድ አንተ ዳይመንድ
እሺ ምንድን ነው? በዛው ሴጣን ይበዛው። ተነሳ ላትነሳ እሳት በረዶ ውጣ በዛው ምን አባ እያደረክ ነው አንተ ደነዝ ቡዳ ልጅ ነው ሰላቢ በዛው ወጣል። ተነሱ አረጀው የበላል ይነሳ በሌሊት በዚህ በጨረቃ እንኳን ወደ ቤቷ ሳገባ ምን አድርጉ ነው የምትለን? እንዴት አመልክ ጥበቅነቴ ዘበኝነቴ በስንት መከራ በሰው ሀገር ያገኘሁት ስራ ሊሻር ነው እያልኩ እኮ ወይ አንተ እኮ ምንም አላረክም እኮ አንተ ምንም እኔ ነኝ እኮ አምጥቼ እዚህ ምንም የማታውቀውን እንከፍ በግ የሆንክ ሰውዬ አምጥቼ እዚህ አስተኝቼ እዚህ ፍራሽ ላይ ተኛ። ይሄ ፍራሽ ማለት እኮ ለአንተ የንጉስ እኮ አልጋ በለው እዛ ኬሻ ላይ ለምደ ኬሻ ሊቀርብኝ ወንድሞቼ ታዲያ ከስራ እኮ ባረራሉ ብዬ እኮ ነው። እትዬ እኮ ከስራ ያባሩኛል እኮ ብዬ ነው። ተነስ ኪንጉ ተነስ ራሽ አረባካችሁ ተነሱ። ነው ወደ ቤት የሄድበት እትዬ ሰው አያረጉኝም። እና ታዲያ እኛ ብታረፍድ አንተኛ ምን አገባንሽ? ንገረኝ እስቲ አንተ የቁም አውራሪ ሲሆንክ ሰውዬ እንዴ! ትናንትና ሙሽራው ጋዛ ድድን ስታሰጣ ቆይተህ እዚህ መተኛ በቀዝቃዛው ታጥበናል። አንተ ሬሳ የቁም ሬሳ። ሲጀመር እኮ አንተ እኮ ጠብቀህ እኮ አይደለም እኮ የትዬ እኮ ደግ ስለሆኑ እንጂ አንዳንድ አንተ አይነት የቁም ሬሳ እንዴት ነው ያንን የሚያክል ቤት የሚጠብቀው? እኔ ነኝ እንደ ጠበቅኩ ብለህ የምታስበው? መድኃኒዓለም እኮ ነው የሚጠብቀው እንጂ እኮ አንተ አይደለም። አንተ ሬሳ ተባበራችሁ። የተባበሩት መንግስታት ተሰራ ላይ አናቴ ላይ ነው የልጅነት እኔ አብረን አልተሰደድን እንዴ? ዛሬ ባገኘኋት የጥበቃ ስራ ላይ ለሁለት ፈረዳችሁብኝ። ያሹ ቀብራራው የሚይልሽ ባላገሩ እያላችሁ እደጅ ድረስ ባትመጡ እኔ ሰው አይደለሁም። እባክህ ቤቴን አታበዝብዜ። ዱቄቱ በእናትህ ሂድ፣ በእናትህ ውጣ። ግድ የለም እንገናኛለን። ግድ የለም በእናትህ ውጣ። በቃ ሂድ። ጥርግ በል መለኩክን ያህል እኔ ነኝ ያጠፋው ከዱርዬ ጋር ወን መግባት። ሂድ ወደዛ በእናትህ። በግ የደብረ ብርሃን በግ ምን ይመስላል? በእናታችሁ አያል ከአንተ የባሰ መጣብህ። ሮዲ ማታ ስገለብጥ አገኘው ብለህ በነፃ አገኘው ብለህ ስገለብጥ ያልኩህ ነው። እንዳልሽ እኮ ነው የሚጮህ ሆዴ። እና በለህ ተነስና እንሂድና እስኪ ያቺ ሚስት መቼስ ሙያ የላትም። እስኪ ሽሮ ፍትፍት ነገር ከሰራችልን ሚስት ላ ተነስ። በቃ ልብስ እንኳን የተኛሁበት እንዴ ኢንስፔክተር አንተ ነህ እንዴ? በዚህ በጠዋት ደግሞ ምን ተፈጠረ? ዴቭ አንተ ነህ እንዴ? እኔ ለሊ ቤት አሉ። በአስቸኳይ ልነግራቸው እፈልጋለሁ። ለሊና ባቡሬ የሉም ኢንስፔክተር። ትላንትና ማታ ነው ለጫጉላ ሽርሽር ወደ ደብረ ዘይት ሄዱት። ጤና ይስጥልኝ ኢንስፔክተር። እውነት ነው እነ ለሊ እዚህ የሉም። አዳይ እዚህ ነሽ እንዴ? ለማንኛውም ምን የመጣሁት የለሊ ሰርግ ላይ ገጀራው ስለነበረ እሱን እዚህ ደብቀውት ከሆነ ለመጠየቅ ነበር። አረ በፍጹም ኢንስፔክተር፣ እኛ ራሱ እነሱ ቤት ያደርነው ያው በድካም ምክንያት ነው እንጂ ከትላንት ወዲህ ገጀራውን አይተነው አናውቅም። እሺ ጥሩ። ሰርጉ ላይ እኔ ስመጣ ከዛ በኋላ ደግሞ ገጀራው ሲሮጥ እኔም ተከትየው ስሮጥ ሁለታችሁም አይታችኋል አይደል? አዎ አይተናል ኢንስፔክተር። እኛም በጣም ደንግጠን ነበር። ግን እውነቴን ነው ገጀራው ወዴት እንደጠፋ ምንም የምናውቀው ነገር የለም። ሰርግ ላይ ወንጀለኛ እያያችሁ ለህግ አለማሳወቃችሁ እኮ በግ ያስጠይቃችኋል። ምንም እንኳን ይሄ ጉዳይ የለሊና የባቡሬ ቢሆንም እናንተንም እኮ ግፊት ሊያቀርባችሁ ይችላል። ኢንስፔክተር አንተ ጥሩ ሰው እንደሆንክ እናውቃለን። ያው እኛም ትላንት በሰርጉ ምክንያት ደስታ ላይ ሆነን ነው እንጂ ወንጀለኛ ለመደበቅ ፈልገን አይደለም። እባክህ ኢንስፔክተር እኛንም እነ ለሊንም እመነን። ገጀራው ወንጀለኛ እንደሆነ እናውቃለን፣ ግን ምንም አይነት ግንኙነት የለንም። ጥሩ አሁን እንሄዳለሁ።
እነ ልሊ እንደተመለሱ ግን ጣቢያ መተው ቃላቸው እንዲሰጡ ፈልጋለሁ። ካልሆነ ግን እርምጃ ወስዳለሁ። እሺ ኢንስፔክተር፣ እኛ መልእክቱን እናደርሳለን። ማንኛውም ደህና ሁኑ። የነገርኳችሁ እንዳትረሱ። አበል እንሂድ። ይሄ ገጀራው ገና ብዙ ጣጣ ያመጣብናል። ስሚ እገልሻለሁ። እሺ ዛሬ ልቀቂኝ፣ ሊዱ ልቀቂኝ፣ አለቅሽ እንዴ! ወይኔ ምን እያደረጋችሁ ነው? ሮማን አለቂያቸው። ሩታ አለቀት እያያችሁ ነው። ምን እያደረጋችሁ ነው? ምን እያደረጋችሁ ነው እናንተ? እብሮች ናችሁ እንዴ? ያማችኋል? ማሚ አልተዋትም። እቺ ክፉ መታኛለች። ዛሬ እዩቲን አታገኙም። እሺ አፍሽን ዝጊ ያልኩሽ እኮ ዶክተር ነው ስሙ፣ እዩቲ አይደለም። ዝም በሉ እናንተ። እዚህ ግቢ ውስጥ ሆናችሁ ስለወድ ነው የምታወሩት? ትንሽ አታፍሩ? አፍራታ ቢሶች ቤተሰብ እንደሌለው። እትዬ መጀመሪያ ቢረጋጉ አይሻልም? ሮማን ዝም በይ። እዚህ ጋር የነሱ ይበቃል። አሹ የት አለ? አልመጣም? እስካሁን አልተመለሰም? እትዬ አሹ አልመጣም። ምን ያላየሁትም። እስካሁን የት ነው ያለው? እስካሁን ለምንድን ነው ያልተመለሰው? በሉ እናንተ ወደ ቤት ግቡ። ማሚ ራሷ ነች። እኔ እዩቲ ማውራት ፈልጋለሁ ስላጣመደችኝ መታችኝ። አሁንም ስሙን ታነሳለች እንዴ? ዶክተር ነው አልኩሽ እኮ። በቃ አሁን ምንም አይነት ጭቅጭቅ አልፈልግም። ሁለታችሁም ወደ ቤት ግቡ። እንዴ ማሚ፣ እኔ እኮ እየወጣሁ ነበር። ወዴት ነው የምትወጪው? ለሊጋ። አቤት ውሸት! ማሚ ለሊ ለጨጉራ ሽርሽር ደብረ ዘይት ሄዳ የለ? እየዋሸሽ ነው ሩታ? ኧረ አይደለም ማሚ፣ ይኸውልሽ ትናንትና ረስቼው የመጣሁት ልብስ ነበር፣ እሱን ላመጣ ነው። ቶሎ ደርሰሽ ተመለሽ። ፈጠን በይ። እሺ ማሚ፣ ነይ አንቺም ወደ ቤት ግቢ። ሰላም ነው። እንዴት ነው ማዘ? ትላንት ደግሞ የሌላ አምሮባችሁ ነበር። ሙሽሪትም በጣም አምሮባት ነበር። ሙሽሯማ በፊትም ቆንጆ ነች፣ አሁን ደግሞ በጣም አምሮባታል። አለሽ አይደል እንዴ አንቺ እንደዛ ትላንትና ቀሚስ ለብሰሽ አበባ መስለሽ ውለሽ ዛሬ እዚህ ድድ ማስጫ ላይ አበባው ዘላኔን መስለሽ የተቀመጥሽ። አንተ በእናትህ አፍህን አትክፈት። እኔ ሁሌ እንዳማረብኝ ነው አንተ አይንክ ስለማያይ ነው እንጂ። አንቺማ ውበትሽን ታውቂዋለሽ። ትላንትና ያንን ቀሚስ ለብሰሽ እንደ ንግስት ነበር ስትራመጂ ነበር። ዛሬ ደግሞ ያው አመለሽ ተነሳና ባህሪሽ ተገልብጦ እንዲህ እያልሽ እዚህ መሬቱን እየጠረክሽ ነው የምትራመጁ። እንደውም ዛሬ ማውራት የምፈልገውን ሁሉ ታወራና ይለይልናል። ዳይመንድ እንፈነካከታለን። ቆይ ማን ነው ፈንካች? ማን ነው ተፈንካች? አንቺ ዱቄት ይኸውልሽ፣ እንደዚህ እንደ ጫት እንደዚህ ቀንበጥሽ እንደዚህ እንዳልቅምሽ ከፈለግሽ ዳይመንድ ይበቃል። ሴት እኮ ነች። በዛ ላይ ደግሞ የቀመጠሉ ሴት ነው። ሴት ምናምን ይላሉ እንዴ? አንተ ሱሪ ለበስክ እንጂ እኮ ወንድ አይደለም። አፍን ትከፍታለህ እንዴ? ኧረ እባክሽ እንዴለሽና አንቺ ወንድነቴንማ ታውቂያለሽ። ወይኔ ነይ ላሳይሽ። እዛ ጋዜጣው ቤት እንሂድና ወንድነቴን አሳይሻለሁ። በቃ በሰላም ስለወጣሽ ናቅሽኝ አይደል? ወይኔ ጉዲ! ወይኔ አንቺ ተረጋጉ በቃ። አንቺ ራስሽ እኮ እዛ ጋር ነበርሽ። ለትንሽ ነው የተቆረጥሽው። በእናትሽ ምን አለ ጠጋቢ ማዘሩ አትሉ? በእናትሽ ሰርጉ ግን በጣም አድካሚ ነበር። ይኸውልሽ እግሬን እኮ እስካሁን ራሱ እያመመኝ ነው። አዎ ቅምጥልኝ፣ እሱማ አድካሚ ነው። ወይኔ ሰርጉማ እንዴት አባቱ ያምር ነበር። አላወቅሽም አንቺ የበረከቴ ሰርግ ለእኔ ምን እንደሆነ ፈጣሪ ምን ይሳነዋል? ይህ ሁሉ ነገር ደስታዬን በደስታ አሳለፍኩኝ። አዎ ባርች በጣም እድለኛ ነው። ለሊ ራሱ በጣም ልዩ ሴት ነች። ትላንት ራሱ አይተሻታል ስትስቅ እንዴት ልዩ እንደነበረች። ለልዬማ የዋህ ልጅ ናት። አቤት ፈጣሪ ስራው ብዙ ነው መቼም። እንኳንም አቆራኛቸው። አሁንማ ደርሰዋል። ይሄኔ ፈታ ዘና እያሉ ነው። አሁንማ ተመችቷቸዋል። በቃ ዘና እያሉ ነው። እኔ የምልሽ ቅድም በረከቴ ጋር ስደውልለት ስልኩ አይሰራም። የጫጉላ ሽርሽር ሲኬድ ደንብ ነው እንዴ? ስልክ ይዘጋል? ኧረ ማዘሯ አትጨናነቂ፣ እንዲህ ምንም አይሆንም። አዲስ ሙሽሮች እኮ ናቸው። ደግሞ ስልካቸውን መዝጋታቸው ምኑ ይገርማል። ይኸውልሽ አሁን እነሱ የራሳቸው ዓለም ላይ ነው ያሉት። አዎ ትክክል ነሽ የኔ ልጅ። እሱ ፈጣሪ በያሉበት ይጠብቃቸው እንጂ ምን እላለሁ። ባቡሬ ኢንስፔክተር መጥቶ ነበር፣ ለዛውም ገጀራውን ፈልጎ። ትናንትና ሰርጉ ላይ ኢንስፔክተሩ ገጀራውን ሲያሯሩጥ አይተናል አይደለ? ይኸውልህ ለምን ለፖሊስ አልጠቆሟችሁም? ይሄ ነገር እናንተንም ያስጠይቃችኋል ብሎ ነው ሄደው።
ዴቭ ስልኩን አምጣው። ምን እያደረክ ነው? እንዴት እንደዚህ አይነት ወሬ ትነግራቸዋለህ? ቆይ ምን ሆነሻል? አምጣው። ሄሎ ባቡሬ። አዎ አደይ ነኝ። ዴቭ እኮ አጋኖት ነው። አረ ምንም አታስቡ፣ ምንም ነገር የለም። ኢንስፔክተር እኮ ዝም ብሎ ሰላም ሊለን ነው የመጣው። ምንም ነገር አልተፈጠረም። ደግሞ አደራ ለሊ ይህንን ነገር ምንም እንዳትሰማ። ታውቃለህ፣ ቶሎ ነው የምደነግጠው። ምንም ሳትጨነቁ እናንተ የጫጉላ ጊዜያችሁን በስርዓት አሳልፉ። እሺ በቃ እደውልልሃለሁ። ቆይ ግን አንተ መች ነው ማመዛዘን የምትጀምረው? ትላንትና ገና ለመዝናናት ሄደው እንደዚህ አይነት መጥፎ ወሬ እንዴት ትነግራቸዋለህ? እኔ እኮ በኋላ እንዳይደብቁት ደግሞ ህግ ፊት ቀርቦ ደግሞ ሌላ ነገር እንዳይፈጠር ላስጠነቅቃቸው ነው። እንዲጠነቀቁስ ቢሆን ነገ አለ ከነገ ወዲያ አለ። ገና አንድ ቀን እንኳን ሳይሆናቸው እንደዚህ አይነት ነገር ትነግራቸዋለህ? ደግሞ ለልዬ ልቧን ያማታል። የሆነ ነገር ብትሆንብኝስ? እሺ አጥፍቻለሁ የኔ ጠቢብ። አንቺ ሁሌም ለሰው ታስቢያለሽ። እኔ ግን አርቄ እንኳን ማሰብ አልቻልኩም አይደል? የሰውን ባህሪ እንደዚህ በቀላሉ ማወቅ አይቻልም። አንተ ችኩል ነህ። ይሄ ችኩልነት ደግሞ ያስፈራኛል። እሺ በቃ አሁን ጭቅጭቁ ይብቃ። ስልኩን እንደፈለግሽ አድርገሽ አስተካከልሽው አይደል? እና ቡና ታፈይልኝ? ቡናውን እንኳን አፈላለሁ፣ ግን ለእኔ ሳትነግረኝ ከዚህ በኋላ እንዳትደውል። እንዴ ለምንድን ነው የምትረብሻቸው? ቆይ እንዴ እኔ ነኝ ወይስ አንቺ ረባሽው? ንገሪኝ እስኪ። ግን ያለቀ ቃል ገባልሻለሁ። አንቺ ሳትፈቅጂልኝ ስልኩን ጫፉን እንኳን አልለካም። እሱ ጥሩ ውሳኔ ነው። አሁን ግን በቃ አግዝሻለሁ። ኧረ ተይ ግን፣ ኧረ ተይ ኩኩሻ ተይ። ዳይመንድ ሄሎ፣ ከመጣ ደርሻለሁ። ቆንጆ መጣሁ። እናንተ ደግሞ የምትጨቃጨቁት ነገር አቁሙስ። አታስባ ማች፣ አንተ ብቻ ሂድ። እኔ ከሱ ጋር መጨረስ ያለብኝ ጉዳይ አለ፣ እሱን እንፈታዋለን። በእናትህ ሂድ በቃ። እቺን ጀግና እኔ ማረጋትን ያውቃሉ። ሂድ አንተ። አረ በጣም ነው የምትደብሩት። እስቲ ሙት በል አንቺ ግን ቆይ። ኧረ በእናትህ ዳይመንድ ደህና ነሽ? ደህና አይደለሁም ዶክተር፣ ምንም ደህና አይደለሁም። ቆይ ለምንድን ነው የምትሸሸኝ? ሩታ እኮ አልሸሸሁሽም። ቆይ ምን ሆነሽ ነው? ይኸውልሽ መጀመሪያ ተረጋጊ፣ ተቀመጪና መፍትሄ እናስብ። እንዴ ህይወት እኮ አንድ ችግር ብቻ አይደለችም ሩታ። ህይወት ለእኔ አንተ ነህ። እንዴት ቆይ ይህን መረዳት ያቅትካል? ያን ሁሉ ነገር ያደረግኩት እኮ ለአንተ ብዬ ነው። ራሴን እስከ ማጥፋት ድረስ የደረስኩት ለአንተ ብዬ እኮ ነው ዶክተር። አውቃለሁ ሩታ፣ አንቺ ያን ያደረግሽው ነገር ምን ያክል ምሬን ሲወቅሰኝ እንደነበር አውቃለሁ። ይኸውልሽ ሩታ፣ አስብልሻለሁ፣ ጨነቅልሻለሁ፣ ግን ደግሞ ከፍቅር በማስገደድ አይሆንም። አዎ መገደል ነው ዶክተር። እኔ ካንተ ውጭ መኖር አልችልም። ቆይ ለምንድን ነው የማትረዳኝ? የምትወዳት ሴት እንዳለች አውቃለሁ፣ ግን ደግሞ እሷን ከኔ አስበልጠክ መምረጥ አትችልም። ይኸውልሽ ሩታ፣ ፍቅር ማለት እኮ ሰንሰለት አይደለም። እኔ ለአንቺ በጣም የተለየ ቦታ አለኝ። ይኸውልሽ አንቺ በጣም ብልህና ነገ ላይ በጣም ለትልቅ ነገር የምትበቂ ሴት ነሽ። ግን ደግሞ ዛሬ ራስን ማጥፋት ችግር መቀነስ አይደለም፣ ሌላ አዲስ ችግር መፍጠር ነው። ለእኔ ምንም ነገር አይታየኝም። አንተን ካጣሁክ ህይወት ለእኔ ጨለማ ናት። ቆይ ለምን አትረዳኝም? ይኸውልሽ ሩታ፣ ይሄ ነገር በጣም ከመጠን እያለፈ ነው። ስሚ፣ እኔ መክርሽ ነገር ቢኖር በቃ ህይወትሽን እንድትወጂው ነው። እኔ መለርሽን ልቀማሽ አይደለም፣ ግን ደግሞ በቃ እንደ ጓደኛ እንደ አማካሪ። እኔ አማካሪ አልፈልግም ዶክተር። እኔ የምፈልገው አንተን ነው። ቆይ ያቺ ሴት ከኔ በምንድን ነው የምትበልጠው? ለምንድን ነው እሷን የመረጥከው? ይኸውልሽ ሩታ፣ የፍቅር ዳኝነት ላይ እኮ አይደለም ያለ ነው። ግን እንደሚገርመኝ ታውቂያለሽ? ቆይ ምን ያክል ማራኪ ወንድ በሆን ነው እንደዚህ የምታብጅልኝ? ራሴን እኮ በቃ መስታወት ፊት 10 ደጋግሜ ባየው ያው ነኝ። በቃ ተራ ሰው እኮ ነኝ። አትቀልድ ዶክተር፣ አትቀልድብኝ እሺ። እኔ እኮ በቁሜ እየሞትኩ ነው። ለምንድን ነው የማትረዳኝ? አይደለም ሩታ፣ እኔ ህይወትን ቀለል አድርገሽ እንድታይ እየረዳሁሽ ነው ያለሁት። እኔ በአንቺ ህይወት ላይ ምን መጥፎ ነገር እንዲፈጠር አልፈልግም ሩታ። አስታወሽ ያኔ ሆስፒታል ተኝተሽ ሁሌም ከጎንሽ እንደመሆን ቃል ገብቼልሽ ነበር። ከጎን የምትሆነው እንደ ፍቅረኛ ካልሆነ ምን ያደርግልኛል? ትተዋታለህ? ከተዋትም ሩታ ምን እያደረግሽ ነው እንዴ? ይሄ እኮ ጨዋታ አይደለም እንዴ። በራስሽ ለምንድን ነው ህይወትሽ ላይ የምትጫወቺው እንዴ? እኔ እኮ ሁሌም ከጎንሽ እንደመሆን እነግርሻለሁ አይደል? እሺ ዶክተር፣ እሷ እንደምትተዋት ቃል ግባልኝ፣ ቃል ግባልኛ ዶክተር። ይኸውልሽ እኔ የማልጠብቀውን ቃል አልገባም፣
ግን ደግሞ አንቺ ህይወት ላይ ምንም መጥፎ ነገር እንዳይደርስ ህይወቴንም ቢሆን እሰጣለሁ። አሁን ይህን ነገር አውርዱ ነው። ቁጭ በይ ተረጋጊ። ትንሽ ቀን ይልሻል። አመሰግናለሁ ቅምጥሌ። ብታይ ትላንትና ተሞሽሮ ሲገባ በረከቴ ያየሁት እይታ እስካሁን ከይዴ ላይ አይጠፋም። ወይኔ ልጄ በቃ ትልቅ ሰው ሆነልኝ አይደል? ተመስገን ፈጣሪ። አዎ ማዘሯ፣ አሁን ባሪስ ትልቅ ሰው ሆኗል። ኃላፊነትሽን በደንብ ተወጥተሻል። አሁን አንቺ ማረፍ ነው የሚጠበቅብሽ። አዎ ቅምጥሌ፣ እሱም ማረፍቱ ጥሩ ነበር። አሁን ደግሞ የሚያሳስበኝ የለልዬ ነገር ነው። ምክንያቱም እሷ የቤተሰቡ አባል ሆናለች። በረከቴ በደስታ እንዳይኖራት እመኛለሁ። ጸሎቴ ሁሌም ነው። ይኸውልሽ ማዘሯ፣ አሁን አንቺ ምንም የሚያሳስብሽ ነገር የለም። እሺ ባርቺ ደግሞ ለልኝ በጣም ነው የሚወዳት። ስለዚህ ምንም አታስቢ። ደግሞ ደብረ ዘይትም ለጫጉላ ሽርሽር ለመዝናናት አልፍ። አዎ ቦታውንም አውቀዋለሁ። በረከቴ ልጅ እያለ ይዘነው እንሄድ ነበረ። አሁን ደግሞ ከሚስቱ ጋር እንጆ ያደርጋል። አሁን እኔና አንቺ ብቻ ቀረን እዚህ ቤት ውስጥ። ስለዚህ አሁን እኔ ሆናለሁ ማስተናግድሽ። እሱማ አንቺ የኔ ቅምጥነሽ፣ የኔ ቅምጥልጥል አጠገቢ ሆነሽ የምታስደስች። እሱማ ግዴታዬ ነው። በቃ አሁን ካልደበረሽ ወጥቼ ልምጣ። ወዴት? ኪንጎ ቀጥሮኛል። እሱ ጋር ደርሼ እመጣለሁ። ሂጂ በቃ። የኔ ወደን የምወድሻለሁ። ቤኪ ወይ ይህን ፒጃማ ስትገዛ ያልከኝ ታስታውሳለህ? በጣም ያምራል ብላኝ ነበረ እና አሁን ትክክለኛ ጨብላ ድባብ ያለን ይመስለኛል። ዋው ዛሬ ደግሞ በጣም ልዩ ሆነሻል። ለነገሩ እኮ እኔ ምርጫ እችልበታለሁ። የምር ግን በጣም አምሮብሻል። እሺ በጣም አመሰግናለሁ። እና ዛሬ አየሩ እንዴት ነው? የምንሄድበት ቦታ አሪፍ ይመስላል? አየሩማ ላንቺ የተፈጠረ ነው ይመስለው። ነገ ደግሞ ሀይቁ ላይ ሽርሽር እስቲ ከዚህ በልጥ በጣም ደስተኛ ትሆኛለሽ። እኔ ካንተ ጋር ከሆነ የትም ቤት ለእኔ ገነት ማለት ነው። ቤኪዬ ከዚህ በኋላ ትዳራችንም እንዲሁ በሰላም እንዲቀጥል ነው የምፈልገው። አታስቢ የኔ ፍቅር፣ ይኸውልሽ ላንቺ ያለኝ ፍቅር መቼም አይቀንስም። ቤኪ ረፍ፣ ቤኪ ረፍ፣ እንዳንጣላ ቤኪ እረፍ። ቤኪ የኔ ቆንጆ እንዴት አባቱ እኮ እንደምታምሪ። አመሰግናለሁ። የምር
ትላንትና ግን በጣም አምሮብሽ ነበር። የሆነ በቃ መድረክ ለውኝ ስስቂ ሳይሽ በጣም አምሮብሽ ነበር። ኧረ እያምርህን ነው ወይስ እየቀለድክ ነው? አንተ እኮ እኔ ማጣጣል ምናምን ሙድ መያዝ ነው እንጂ እንደዚህ ማሞገስ እኮ አታውቅም ነበር። የምርግ ነው ሲሪየስ። በጣም ቆንጆ ነሽ ነበር። ምን አውቃለሁ ዛሬ እንደዚህ አፈር መስለሽ። እንዴ አንተ ማን ነው አፈር? እስቲው ተመልከቹ እስቲ። አሁን ከዚህ ጋር በምን ትለያያለሽ? አፈር እኮ ነው ትመስል። ምን ሆኗል ፊቴ ዳይመንድ? ትላንትና ትንሽ የበላሻት ጮማ ነበረች ወዛ ያረገች። እስቲ ተመልከቺ እኔን ፊት ተመልከቺ በእናትሽ። ኧረ እባክህ ምን እመለከታለሁ? ምንም ይታይ ፊት አለና ነው የምመለከተው። ዱቄት አንቺም እንደዛ አልተባልሽ። አንተ ማን ነው ዱቄት? አረ ኩኩሻቴ እባክሽ ኳስ በመሬት አረጋጊው። ምን እሺ ነው ደግሞ መሬት ነው እንጭ ዳዝልሽ። እንኪ ሩታ ይሄን ዋጠጭ፣ ጎሮሮች ደርቋል። ደግሞ እኮ ማልቀስ ሁሉንም ነገር አይቀይረውም ሩታ። ማልቀስ አንዳንዴ አይን ሊያጠራ ይችላል፣ ግን ደግሞ ልብሽ ውስጥ ያለው ነገር አይቀይረውም። ልብ ግን እንደማይቀየር አውቃለሁ ዶክተር። ቆይ እስኪ ንገረኝ፣ ያቺ የምታፈቅራት ሴት ከኔ የተለየ ምንድን ያለባት? ምንድን ነው ያላት ከኔ የተለየ ነገር? ንገረኝ እስኪ፣ እኔም ማስተካከል ካለብኝ ላስተካክል። ከአንቺ እኮ የጎደለ ምንም ነገር የለም። ይኸውልሽ ሩታ፣ ፍቅር ልክ እንደ ኬሚስትሪ ነው። የሆነ ንጥረ ነገሮች ሲገናኙ በራሳቸው ጊዜ እንደሚዋሃዱት ማለት ነው። እኔና አንቺ ደግሞ ጥሩ የዶክተርና የታካሚ ግንኙነት አለን። በቃ ይህንን ነገር ባናበላሸው ጥሩ ነው። ዶክተር፣ እኔ አንተ ታካሚ አይደለም መሆን የምፈልገው፣ ያንተ ፍቅረኛ ነው መሆን የምፈልገው። ቆያቸው የምታፈቅራት ሴት አንተ ትገባታለህ ብለህ ታስባለህ? እሷ ህይወቴ ውስጥ ባለችበት መንገድ እሷነቷን አከብራለሁ፣ አንቺንም ደግሞ በአንቺ መንገድ አከብርሻለሁ። ሩታ እስኪ አስታውሽ እንዴ፣ አንቺ ራስሽ ልታጠፊ የነበረ ጊዜ ምን ያህል ደንግጬ እንደነበር እስኪ አስታውሽ ሩታ። አሁንም ቢሆን አንቺ ላይ የሚደርስ ማንኛውም ነገር ቀጥታ እኔን ያመኛል። እሺ ቆይ ዶክተር፣ የሚያም ከሆነ ለምን እኔን አትመርጠኝም? ዶክተር፣ እኔ እኮ ካንተ ውጭ መኖር አልችልም። እንድነካ እንኳን እኮ አትፈቅድልኝም። ታዲያ እንዲህ ነው የምታስብልኝ? እንዲህ ነው የምትጠነቀቅልኝ? እንዴ ጥንቃቄ እኮ አንቺን ከማክበር የተነሳ ነው እንዴ ሩታ። አንቺ እኮ ደካማ ሴት አይደለሽም፣ ጠንካራ ነሽ። የሰው ልጅ ደግሞ አንድ ሰው ላይ ብቻ ልቦን ጥሎ መኖር የለበትም እንዴ። ቆይ እኔ አሁን ይሁ ነገር ቦን አንቺ ራስሽ ልታጠፊ ነው? አዎ አጠፋታለሁ። አንተ የሌለክበት ህይወት የለኝም ዶክተር። እንዴ ሩታ፣ ይህ እኮ ፍቅር አይደለም፣ ራስ ወዳድነት ነው። ቆይ እኔን ለማስጨነቅና እኔም በቁም እስረኛ ለማድረግ የምትጠቀሚበት መንገድ ይሄ ነው እንዴ? ቆይ እኔ በአንቺ ምክንያት እድሜ ልኬን ጥፋተኝነት ስሜት እየተሰማኝ እንደሆነ ነው የምትፈልጊው? ይኸውልህ ዶክተር፣ እኔ ላስጨንቅክ ፈልጌ አይደለም፣ ግን ደግሞ አፈቅርካለሁ። በጣም ነው የማፈቅርክ። ዶክተር፣ እውነት አስቤበት አይደለም ዶክተር። እጅሽ በጣም ይበረታል ሩታ። ግን ደግሞ ይሄ ጥፊ ህመምሽ የሚቀንስልሽ ከሆነ ደጋግመሽ ትመሽኝ እራሱ አልደነገጥም። ግን ደግሞ ዋናው ነገር ውስጥሽ ያለው ንዴትና ሀልሽ እንዲወጣልሽ ነው። ቆይ ለምንድን ነው እንደዚህ የምትሆንልኝ? ለምን አትጮህብኝም? ለምን አትቆጣኝም? እንደዚህ ትሆንልኝ እኮ ይበልጥ ነው የምወድክ። ምክንያቱም ሩታ እረዳሻለሁ፣ ንዴትሽ ከፍቅር የመነጨ እንደሆነ አውቃለሁ። ግን ደግሞ ሩታ ፍቅር ሰውን አይጎዳም፣ ፍቅር ሰውን ያነጻልሽ። ይኸውልሽ ራስሽ እንድትወጂ ይፈልጋለሁ። የዛሬውን ጥፊ ችግር የለውም፣ እንደ ስጦታ አቀበለዋለሁ። ግን ደግሞ ይኸውልሽ በድጋሚ ራስሽ ላይ ምንም ነገር እንደማታደርጊ ቃል ግቢልኝ። ዶክተር፣ ቃል እንድገባልህ ትፈልጋለህ? አዎ ሩታ፣ ቃል እንድትገቢልኝ ይፈልጋለሁ። ይኸውልሽ አንቺ ይህንን ካደረግሽልኝ እስከ መጨረሻው ጓደኛሽ ሆኜ እቀጥላለሁ። ግን ደግሞ ይሄ ካልሆነ እኔም አንቺን በማጣት ተሰበራለሁ። እሺ ዶክተርዬ፣ ቃል ገባልካለሁ። እሺ ህይወቴን ጠብቃታለሁ። ግን ደግሞ አንተም ከኔ አትራቅ። እሺ ሩታ፣ ቃል ገባልሻለሁ። እሺ በቃ አሁን ተረጋጊና ወደ ቤትሽ ሂጂ። ነገ ደግሞ ሌላ አዲስ ቀን ነው። እሺ አትጨነቅ፣ እሄዳለሁ። እሺ
አሹ የት ነበርክ? እስካሁን እየፈለግኩ ነበር። በዚህ ሰዓት ነው የምትመጣው? አትንተባተብብኝ። ምንድን ነው የምንተባተብህ? ያው ትላንቴ ባቡሬና የሌሊ ሰርግ ስለነበር በዛው እነ ዳይመንድ ጋር አምሽቼ አደርኩ። ሰርግን ሰበብ አድርገህ ውጭ አደርክ። እሺ ግቢው አንድ ነገር ቢሆን ማን ተጠያቂ የሚሆነው? እነ ዳይመንድ ለራሳቸው ሌባ ናቸው። አንተን አዘነግተው እዛ ታደርኩ አይደለ? አይ እነ ዳይመንድ እንኳን ምንም አላጠፉም እትዬ። እኔው ራሴ ነኝ ጫውታው ጣፍቶኝ እዛው ያደርኩት። ሁለተኛ ይደገም። ጥሩ ሁለተኛ እንዳትደግም ተናግሬያለሁ። እሺ ቅምጥል እባክሽ ተረጋጊ። ደግሞ መንገድ ላይ ሰው እያየን እኮ ነው። በዛ ላይ ምን አጠፋው? ምን አጠፋው ትለኛለህ እንዴ? ስንት ሰዓት ሙሉ ነው ፀሐይ ላይ ገተርከኝ? ሰማኛለህ? እኔ ቅምጥል ማንም ሰው መንገድ ላይ እንዲያስቆመኝ አልፈልግም። እሺ ኧረ እባክሽ የኔ ቆንጆ፣ ታክሲ አጥቼ እኮ ነው። ማለቴ ትራፊክ በዝቶ ነበር። ታክሲ እየጠበቅኩ ነው ምናምን ትላለህ እንዴ? ሰማኛለህ? እኔ ህፃን ልጅ አይደለሁም። ስተኝ ህፃን ልጅ ነው እንዴ የሚመስልህ? እሺ አሁን ከየትኛዋ ስጋ ቆመ እንደነበር ተናገር። አይምትል ከሆነ ደግሞ እዚህ ሰው ፊት ነው ማዋረድ። ምንም ክተት የሚባል ነገር የለም ቅምጥል። እንዴ አንቺ እንዴት ትክድሻለሁ? እንዴት እንደምወድሽ እያወቅሽ ደግሞ በዛ ላይ ሰው እያየን ነው። ፕሊስ ልቀቂኝ። እለቅሃለሁ፣ ግን ደግሞ ካንተ ጋር ምንም አይነት ወክ ማድረግ አልፈልግም። እሺ ቅምጥል ተረጋጊ እባክሽ፣ እንደዚህ አትሁኝ ቅምጥል። ተጎዳሽ የኔ ቆንጆ። እኔ ነኝ ታኝ እኔ ነሽ። ቆይ ግን ለምንድን ነው የምትፈራኝ? እኔ እኮ የምቆጣ ስለምወድና ስለምቀናብክ ነው። አውቃለሁ። እኔም እኮ ፍራቴ ላንቺ ካለ ፍቅር የተነሳ ነው። የምር ከዚህ በኋላ ግን ቀጥረኝ ካረፈድክ ማለት ነው የምር እዚሁ ነው የምንደባደበው። አታስቢ፣ እኔ አንድ ሰዓት ቀደም ብዬ ነው የምጠብቅሽ። እንዴ እኔ ቆንጆ፣ አንቺ ቆይ አሁንም አኩርፈሽኛል እንዴ? ቆይ ትናንትና እንደዛ አምሮብን ደስ ብሎናል እንደዋል ነው። አሁን ምን ተፈጠረ? እባክሽ ፊትሽን ፍቺው እንጂ። አታናግረኝ አቤ። ሲጀመር እዚህ ከተማ ይዘኝ የመጣው እዚህ ቤት ውስጥ ዘግተህ ልታኖረኝ ነው። ትናንትናም ቢሆን እነ ባቡሬ ሰርግ ላይ ቆመ ከሌሎች ሴቶች ጋር ስታወራ ይቻለሁ። እንደዛ እኮ አይደለም የኔ ቆንጆ። በቃ ለሰላምታ ነበር አጠገብ የመጣችው። ሰላም ብላኝ ሄደች። አንቺ ታውቂያለሽ፣ እኔ እኮ ከአንቺ ውጭ ማንም የለኝም። ማንንም እኮ ማየት አልችልም ከአንቺ ውጭ። አንቺ እኮ ሁሉ ነገር ነሽ። አይመስለኝም አቤ። እኔ ገጠር ልጅ ነኝ፣ አንተ ደግሞ ከውጭ ነው የመጣኸው። በዛ ደግሞ ልትንቀኝ ትችላለህ። ከዚህ በፊትም ልትሄድ ስትል እኮ ነው ወደ ገጠር ተመልሼ ሄድኩት። አሁንም ያፍራት ያለ እኔ ቆንጆ ይኸውልሽ፣ እሱ እኮ በቃ አሁን ሄዶ ስህተት ነው። እሱን አልደግመውም። እኔ አንቺን በጣም ነው የምወድሽ። ይሄ ደግሞ አሁን የከተማ የገጠር ምናምን የሚባል ነገር የለም። አንቺ እኮ አሁን ንግስቴ ነሽ። በቃ ቢሆንም አቤ ስለምወድ እኮ ነው የምቀናው። አንተን በፍጹም ማጣት አልፈልግም። እሺ አሹ መጣህ እንዴ? እትዬ እኮ በጣም ተጨንቀው ነበረ። ተቆጡ? አዎ ሮማኒ በጣም ተቆጡኝ። ግን የእሳቸው ቁጣ ሳይሆን ያሳስበኝ አንቺን ትናንት ሳላሽ በማደሬ ነው። አይ አሹ፣ አንተ ሁልጊዜ እኔ ልታሞግዘኝ ትፈልጋለህ። አንተ እኮ ወንድሜ ነህ። ትናንት ከዳይመንድ ጋር ምን ስታደርጉ ነበረ? ከዳይመንድ ጋርማ ስለ ሰርጉ ስናወራ፣ ስለ ጨዋታችን ስናወጋ አደር። ሮማኒ እኔ ግን ለአንቺ ከወንድምነት የተለየ ስሜት አለኝ። አይ እሺ አትቀልድ። እኔ እናንተ እኮ እህትና ወንድም ብቻ ነን። ሌላ ምንም ነገር አታምጣብኝ። እሺ ታለም፣ አንቺን ደስ ካለሽ በቃ ሁሌም ንጹህ ወንድምሽ ሆኜ ከጎንሽ ሆናለሁ። መቼስ የኔ ቆንጆ፣ እስኪ ይህንን ቢ አንቺ እንደሆነች ማኩረፍሽን አትዩም። በእርግጥ ብታኮርፊም እኮ በጣም ቆንጆ ነሽ። ኩርፈሽ የማይራሱ እኮ ያስደስተኛል። ይኸውልሽ ቆይ አንዴ ዲስ ሶ ስዊት በጣም ትወጂዋለሽ አንቺ። እንዳንቺ በጣም ጣፋጭ ነው። አታቆላምጠኝ አቤ። እንዲሁም ዛሬ ማታ ይዘኝ ወጥተህ እንድታዝናናኝ እፈልጋለሁ። ካለበለዚያ ግን ማኩረፌን እቀጥላለሁ። እንዲሁም ትላንትና ለሊ ባቡሬ ሲያደርጋት እንደነበረው ልክ እንደዛ ነው እንድታደርግልኝ የምፈልገው። ይኸውልሽ የኔ ቆንጆ፣ ባቡሬ እኮ አዲስ ሙሽራ ስለሆነ ነው። ይሄን አንቺ ደግሞ እኮ ድሮ ነው የምንተዋወቀው። ረጅም የፍቅር ታሪክ አለን። ይኸውልሽ ዛሬ ደግሞ ቆንጆ ልብስ ልበሽና እራትሽ ይወጣለሽ። እና ደግሞ በቃ አታኩርፊ። ደግሞ ይቅርታ አድርጊልኝ። እሺ ይቅርታ አድርጌላለሁ። ግን ሌላ ቀን ከሌላ ሴት ጋር ቆመ ባይ ወደ ገጠር ነው መመለሰው። እሱን ግን አውቅሽ። ይኸውልሽ የኔ ቆንጆ፣
ከዚህ በኋላ እኮ አይኔ የሚያየው አንቺን ብቻ ነው። ሌላ ምንም ማየው ነገር የለኝም። ደግሞ ወደ ገጠር መመለስ ምናምን የሚባል ነገር የለም። እዚሁ እኔ ጋር ነው የምትቆዩ። እሺ እኔ ቆንጆ እስቲ ይሄኛው ደግሞ ማለት ነው እንዴት እንደ አታስቢ። ዴቭን ከአዴ ለመለያየትማ በደንብ ነው ማግዝሽ ፍቅርዬ። ያቺ አዴ የምትባል ምስኪን ለዴቭ አትገባውም። የኔ ውድ እኔም እኮ ለዛ ነው አንቺን ያማከርኩሽ። ዴቭ ከኔ ውጭ ሌላ የማን ሊሆን ይችላል? ግን ቆይ ቤዛ፣ አንቺ ባቡሬ ለሊን ሲያገባት ዝም ብለሽ ተውሻቸው? እንዴት ተዋቸዋለሁ? የትናንትና ሰርጋቸው እኮ ለእኔ የሲኦል ቀኔ ነበር። ለሊ እያለቀሰች እስካላየኋት ድረስ መቼም ነው አርፌ ማልቀመጠው። ባቡሬን ቀምቼ አሳብዳታለሁ። እዚህ መንገድ ላይ ደግሞ ማንን ያየሁት? ባካችሁ ምን እያሴራችሁ ነው እናንተ? አንቺ ደግሞ ማን ጠራሽና ነው አፍሽን የምትከፍቺው? አሁን ከዚህ ጥፊ። ማንን ነው ጥፊ ከዚህ ብለሽ የምታባረሪ? ባክሽ በአንድ ቤት እየኖርን ጥፊ እስቲ አይከብድሽም? አንቺ ቀበጥ፣ ቆይ መቼ ነው ስነ ስርዓት የምትማሪው? አንቺ ደግሞ ትላንትና ሙሽሮቹን ለመለየት ስታሴሪ እንደነበረ ሰምቻለሁ። ሁለት እባቦች። አፍሽን ዝጊ እንጂ አንቺ የሰው ባል ቀሚ። ልቀቂት! ልቀቂት! ዋይ ልቀቂት! ዛሬ አለቀሽ። አድነው እንዴ! አንቺ ፍቅር ምን እያደረግሻት ነው? ልቀቂት! ለልዬ ደወለች። ሄሎ ለልዬ። ገጀራው፣ ቆይ ይሄንን ላንቺ ማን ነገረሽ? አደይ